መች ነው ሀገር የምትገቢው? ጠቅላይ ሚኒስትር አብይ አህመድ ቀልድ ሲያቆሙ ቢያንስ ቀልጄ እንድበላ እሳቸው ሁሉንም ስራ ያዙት። ቀልዱን እንኳን ያዙት። እሳቸው ይቀልዳሉ ዝም ብለው። እኔ ምን ሰርች ልበላ ነው ሀገር ምገባው? ቀልጄ እንኳን እንዳልበላ። ሰራተኛ ችግር ነው ይባላል። ኢትዮጵያ ውስጥ ደግሞ ስራ የለም ይባላል። አልገባኝም የት ጋር እንደሆነ ችግሩ። እንዴት ይገባል? የሚያስብ ሰው እኮ ነው የሚገባው። ትቀልድብናለህ አይደል? ታሾፍብናለህ። አዘኔታ የለህም እንደ ሰው ልጅ። እንዴት የሰፈር ጭንቅላት ሀገር ትመራለህ? አይመጥንም። ያንተ ጭንቅላት ሀገር ለመምራት የእውነት አይመጥንም። በጣም የሚያሳዝነው ለዚህ ሰውዬ አመጽ አትወጡም ሰዎች። ኧረ እንውጣ። በህይወት ዘመኔ ስንዴን እጠላለሁ ብዬ አንድ ቀን አስቤ አላውቅም ነበር። ስንዴን የምትበሉ ሰዎች ስንዴ መብላታችሁን አቁሙ። ስንዴ ለጤና ጠንቅ መርዝ የሆነ ነገር ነው። የሰውነት ውፍረታችሁን ይጨምራል፣ ጤናችሁን ይዛባል። ስንዴ መብላታችሁን አቁሙ። በእውነት ክብርት አዳነች አቤቤን እጅግ በጣም አመስግኑ። እንዴት እድሜ ልክህን ታሽቃብጣለህ? ንዋይ ቴዲ አፍሮን እውነት በጣም እንዳከብረው አደረገኝ። ምን ያህል እንደበለጣችሁ፣ ምን ያህል ክብራችሁን እንደገፈፈውና እንደወሰደው ነው። ለዛኛውም መንግስት፣ ለዛኛውም እድሜ ልክህን አንዳንዴ ከእውነትም ጣል ይደረጋል። 11 ላይ ሶሻል ነበርሽ ናቹራል? አረ ቀጥ ብዬ ነው ትምህርቴን የተማርኩ። ለስቱም እንደዚህ ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ግንባታው እንደተጠናቀቀ ለሁሉም ኃጢአተኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት በውስጡ የእንባ ፏፏቴና የዋይ ዋይ ፕሮጀክትን አካቷል ተብሏል። ሰላም እንዴት ናችሁ? አማን ነው አለው። ምን አለ ነኝ አካውንቴ ማለት በድሮን ነው መሰለኝ የተመታው። ቁጥሩ በየቀኑ እየቀነሰብኝ ነው እንደ ኢትዮጵያ ሕዝብ እና እስኪ ባካችሁ የሚደረገውን አድርጉና እኔም እንደሰው አግብቼ ልላችሁ። ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ ኪምጣ ምን ትሰክሳለህ? ዝም ብለህ ኢትዮጵያ ውስጥ የተናገረው ሁሉ እስር ቤት እየገባል እንዴ? አንድ ቃል የተነፈሰ እንኳንስ ፖለቲካ ፓርቲ ምርጫ አቋቁሞ ሊቀሰቅስ የትኛው አምባገነን አይደለ እንዴ? ደሞ ራስን ከመለስ ጋር ታወዳድራለህ እንዴ? ኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለ መልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። በጣም አሪፍ ሐሳብ ነው። በጣም ወድጄዋለሁ። እሺ ዶክተር አብይ አህመድን ታውቋቸዋላችሁ አይደል? እና የምን ዶክተር ናቸው ዶክተር አብይ አህመድ? የችግኝ ዶክተር ነው። ጡት የለሽም ጡት ታዲያ እኔ እናትህ ነኝ እንዴ? መጥባት ፈልገህ ነው? ለምን እናትህ ጋር አትሄድም? ለካያ ብሎ ነው። ካያ እኮ ታዲያ በእድሜው እኮ ጨርሷል እኮ። ጡት የሚያስፈልገው ለህፃን ልጅ ነው። ማነው ያለው?